የኖርዌጂያን ህግ ከባድ የኖርዌይ ህግ ለኖርዌጂያን ቀላል ሊሆን ይችላል ምክንያቱም የትም አይልኳቸውም ቢያስሯቸውም ሀገራቸው ነው የትም አይልኳቸውም ጥቁር ወይ አረብ እንከን ነው የሚፈልጉት ሚስቴክ ነው የሚፈልጉት በጣም አንተ ነግሬሃለሁ ከዚህ በፊት ታውቃለህ ግን አንድ አበሻ እኔ አሁን በህይወት የማውቀው አንድ ፓኪስታናዊ ጀለስ ነበርኝ የምኖርበት ከተማ ላይ ማለት ነው ሬስቶራንት ከፍቶ ነበር ፒዛ ሬስቶራንት ከባብ ይሸጣል ምናምን እና የሆነ ሚስቴክ አገኙበት 25 ዓመት ኖሯል እዛ ሀገር ላይ ወረቀት ኖሮት ማለት ነው ጆሮን ይዞ አገሩን ይላኩ ጆሮን ይዞ እነሱ እንከን ነው የሚፈልጉት በሰላም ተረጋግተህ ስትኖር አይፈልጉም ከማንም ጋር አትጋጭ አይፈልጉም በቃ አይደርሱብህም ምናምን ግን አንድ ሚስቴክ ከሰራ ወረቀትን ወደኋላ ዞረው አንድ አይ ቲንክ የጅቡቲ ዜጋ ነው ምናምን እና በጣም ጎበዝ ላብራቶሪስት ነው በጣም ጎበዝ ላብራቶሪስት እነሱን በለጠ እነሱ ያላዩትን ያላገኙትን ነገር አገኘ ጎበዝ ቶፕ ተባለ በለጣቸው ልክ ሲበልጣቸው ወራላ ያስፈተሹት ወራላ ሶየው የእንትን በእናቱ ይሁን በአባቱ ይሁን የሶማሌ ምናምን አለበት የሶዬ ቤት ገዝቷል መኪና አለው ቋሚ ሰራተኛ ነው ልጆች አፍርቷል ይሄ ዜና ላይ ይወጣ ነው ነገር ይሄ ጅቡቲያዊ ሳይሆን ሶማሊያዊ ነው ብለ ወረቀቱን ቀሙት ምን ቀሙት በቃ ብቻውን እያወራ ነው ብቻውን ሰልየኔ ከባድ ነው እና የኖርዌጂያን ህግ ከባድ ነው ትንሽ ሚስቴክ ኮንታ ነው የምትከተው ኮንታ ወዴት ነው ኢሳያስ ኮንታ ወዴት ነው ኮንታ ወደ ኮንቲንት ኮንታ ወሰያ እና ግን ዛሬ ደስ ብሎኛል ዛሬ ደስ ያለኝ ነገር ምን ታውቃለህ ሌላ ሰው አይሸማቀቅም በውሸት መንደር ሌላ ሴቶች አይሸማቀቁም እና አንድ ፍቅር ቅድም ገብቶ ነበር እና ሴትዮዋ ምን ነበረች ከዚህ ከበፊቱ ታይሏል ቅማል ነበረች አይደል አንተ አርፈህ ተቀመጥ አንተም እንዳትከሰስ ስነ ስርዓት ኧረ ደስ ብሎኛል ማንም አይከሰኝም ምክንያቱም ማንንም አልነካ ታሪኩን ማውራት ይችላል አባቴ ታሪኩን ማውራት ይችላል እኔ ቁንጽል ያለች እንትነች አረ ወንድምህ ብለው እንትን አረጉኝ ሜሴጅ አረጉኝ ቪዲዮ ማለት ነው ከዛ 10 ቦታውኝ ናቁትና እንደዚህ ዜና ነው ያየሁት ቴንክ ዩ ፍራ ከዛ አይ ዶንት ኖ ግን ምን ስቶሪው ምን እንደሆነ በደንብ አልሰማሁም አሁንም ስራው እየኔ የመጣሁት እና ብዙ መረጃ የለኝም ግን እሷን አይቻለሁ እና ይሄ ነገር ለአበሻ ስለዘገበው ምናልባት ውሸት አይሆንም ብዬ አሰብኩ እንጂ ታሪኩ ምን እንደሆነ አላውቅም ሆነስ ማውራት ከተቻለ ብናወራበት አሪፍ ነው ታሉንም ግን ይለፈን ምንም አይደለም ግን አልጎዷትማ ምንም ኖርዌይ እኮ ምንም አያደርጉም እኮ አሁን ለምሳሌ የኖርዌጂያን እስር ቤት ሸራተን ሆቴል ብለው ሸራተን ሆቴል እዛማ እንዴ እስር ቤት ሁሉ ያከራዩዋል እንዴ እነሱ እስር ቤት አሁን ተከራይቷል እስር ቤት ተከራይቷል ወደ ፖላንድ ተከራይቷል ለውጭ ዜጋ ተከራይቷል የሚታሰር ስለሌለ ነው ጋይስ ያ በዛ ላይ ደግሞ እስር ቤት ታውቃለህ እስር ቤት ፍርዳቸው ልክ ማኖስ ያስነኩ ፍርዱን ልክ ሲጨርሰው ምን እንደሚያደርጉ ታውቃለህ 4 ዓመት ታስሮ 3 ዓመት ከምናምን ላይ አርብ ሄደ እሁድ ተመለስ ይሉታል ሲመለስ ግን ማለት ነው ሽንቱን ይመረምሩታል ሰውየው እድሜው እዛው እስር ቤቱ እንዲያራዝም ገብቷል አባሌ ያ ዲቫይን ዳንያችን ይላል ሁላችሁ መስቲ ታብ አርጉ ሼር አርጉ ታብ ጄዴ ታብ ጎዴ እንደዚህ ታስተዋውቃችሁ ግዝዬ ማለት ነው እንዴ ወይ ከገዛይ ጋር ስለነበረ ግዝዬ ያለ መጡ ያ ከገዛይ ጋር ነበርኩኝ አሁን ገኔ ማለት ነው አይዞ ተሲ አይዞ ያጋጥማል ደህና ነህ አለው ሁሉ ሰላም እግዚአብሔር ይመስገን ሁሉ ሸካለ እናንተስ ሁለት ኮርስ ያደርጉኝ ማለት ነው ማናማ
ይፎካከራሉ ማለት ቦክሰኞች ቴኳንዶ ካራቴ የሚሰሩት እኔን ተወኝና እሱን አውራ ስለሱ አውራ ቴንክ ዩ ማማ ኮኮ ቴንክ ዩ እንዴት ነህ ገኒ ወዳጄ የአውሮም ላይ እንገናኛለን እኔ ምናል ስራ አለኝ ምናልባት ከመጣው ነው የምር እግዚአብሔር ፍቃድ ነው በእናት ከቻልኩ እመጣለሁ እስቲ ወይ ለሁለት ቀን ቢሆን መዝጊያውንና ያቺ ቀዝቃዛዋ ጃምቦ አዎ እኔ እኮ እንዲህ አይነት ቦታ ነው ምናምን ታውቃለህ ፈታ ብለው ሰውም ታገኛለህ ወሬም አለ ጫወታም አለ ምናምን ታውቃለህ እኔ በተፈጥሮ ቤት ውስጥ ምናምን አልኮል አልጠጣም ስፔሻል ኬዝ ምናምን ካልሆነ በስተቀር ይሄ ሰው አግኝቼ ምናምን ወይ ሀበሻ ቤት ሄጄ ከሀበሻ ጋር እንደዚህ ቫኬሽን ሲሄድ ምናምን ካልሆነ በስተቀር ቤት ውስጥ ሆን ብዬ አልኮል ገዝቼ ምናምን በስማም ግደለኝ አንዳንድ ሰው እንደዚህ ነው እኔ ብዙም እዛ ደግሞ እንትኑ ደስ ይላል ቫይቡ ደስ ይላል በቃ ከሰው ጋር ሆነ ነው ምናምን ብዙ የናፈቀው ሰው በጣም ስንት ሰው ታገኛለህ ማለት አንዳንዴ አንድ ነገር ልንገር ገኒ ቁም ነገር ዛሬ እንደዚህ ተፈጠረና ሀቅ ወጣ እንጂ ማለት ነው እኔን እንደው የኢትዮጵያ ህዝብ ነው ይገርመኛል ነው በጣም ስፔሻሊ ቲክቶክ ላይ ምንድነው እሱ የምታወራው አንዴ ስለማስ ያወራል በጣም አረ በጋም ላይ ተረጋጋ ሱንቶ ስለይወትና ሰው ሞጣ ከመጣ ገድላችሁ ምን ያወራ ነው ሞጣ ከመጣ አለቀላችሁ ሞጣ ቢመጣ ቴሲው አምጣው ከእኔ አልወጣም ከእኔና ሞጣ ባይዜ በክብር ነው እኔ ካለ ላይ ብላ አንተ ያው በቀደረታ ሞጥ ማጣ ስትል ነበር ማኔ ነው ካለ እኔን አስገባላችሁ ሞጣ ላይ ብላ ያለ ሞጣ የለም ሞጣ እስካሁን የለም ወገን ማን አላውቀውም ማለት እኔ ጋር መጥቶ ሳም ባርጎት እንትና ነች ማነች ታስተዋውቅ ታቋለ ምናምን አስተው አላውቀውም ምናምን አለ ሁታ ብሎ አለ ላይቭ ላይ ያለ ያሉ ነው። እስቲ ጋይስ ሞጣ ላይቭ ላይ ካለ እስቲ አንተ ሞጣ መጥቶ እስቲ ስለ ኳስ አውራ። ኦፍ ነው በሄዳችሁ ጻፉ። ቴሲን አስገባው በሉት። እኔን ይወዳል በጣም ሞጣ ችግር የለበትም። ቴሲን አስገባው በሉና ጻፉለት። እግዚአብሔርን አሬ ወሰደው አምሮና እኔ ሞጣ ኦፍ ነው እንትኑ ኦፍ ነው 2400 ሰው እያየው ነው። ኦፍ ነው ገስቱ። እኔ ከኔ ጋር ፍሬንድ ነን እኮ ሞጣና እኔ እኮ ሲመጣው ጥርግ እንዳውላ ኖ ቴሲ የምትባለው ልጅ ወተህ ስራ ብሎኝ ነበር። ታስታውሳላችሁ? ወተህ ስራ አተዝም ብለህ ቁጫት በሉ ነው። ጻፉለት ጋይስ ጻፉለት ለሱ የመልስ ምት 5 ስራ እቲ ደግሞ የሰራው አንዴ የእንትኔ ማሽን ኦፕሬት እያደረገ ቪዲዮ ቀርጾ አንዴ ዋና ሴቭ ማለት ሰው ሲያደን ምናምን አድርጎ አንዴ ደግሞ የሆነ 5 አይነት ስራ ቀርጾ መልስ አልመለሰም። እውነት ነው ያብስራ ቴንኪ ባይገኔ እግዚአብሔር ማለት ነው። ይሄ ትክክለኛ የሚዲያ ሰው ይሄ ለቪው ሳይሆን ፓርት 1 ፓርት 2 ያለ የኔን ህይወት ከኢትዮጵያ ጀምሮ ከአዋሳ ጀምሮ አዲስ አበባ ምን እንደሰራው ጀርመን መጥቼ ምን እንደሰራው ቢያስተላልፍ ለትውልድ በጣም ይሄ እንደ ፊልም በቃ አብሮኝ በቃ ቢሰራ ከ13 ዓመት ጀምሮ በኢትዮጵያ ታሪክ ሆነ ያልሰራው ስራ የለም። እኔ ከአመት አሁን የምሰራው ስራ ነው በህይወቴ 2 ዓመት ከ1 ወር ሆኖኛል። እስማሙል ሰጭቶኛል። እግዚአብሔርን ነው የምነግራችሁ። እኔ የሆነ መስሪያ ቤት 1 ዓመት ከሰራው ያመኛል። ስራው ነው አይዘገኔ ስራው ራሱ ነው የሚያስጠላኝ። ስራ መስሪያ ቤቱ ብቻ ሳይሆን ስራው ራሱ ያስጠላኛል። በቃ ቢዝነስ ራሱ ከሆነ ይደብረኛል። ለምን እንደሆነ አላውቅም። አንዳንድ ሰው እንደዚህ ነው። ቶሎ መቀየር ይፈልጋል። እኔ ያልሰራው ስራ የለም። ገኔ በህይወቴ ያልሞከርኩት ስራ የለም። ሰዎች ካላችሁ በአካል ሰዎች ካላችሁ ያልሞከርኩት ስራ የለም። ግን ብዙ አዝማሪነት ሞክራል። አዎ አሁን እንግዲህ ትገጥማለህ። ግን ማይሆን ነገር 2 ነገር ሞክሬ ያልተሳካልኝ እግር ኳስና ዘፈን ግባ ብሎኝ ድምጼን ሲሰሙ ማለት ነው
ልንገርህ አሁን ትልቅ ቦታ ላይ ያሉ አቀናባሪዎች በፊት ላይ ጓደኛዬ ነበሩ በፊት ቤስት እና እዚህ ሞክር ድምፅን እንስማ ያሉኝ ያስሞክሩኛል። ማይሆን ነገር ምንድን ነው ብትሉት ዘፈን አይሆንልኝም። አንዳንዴ ለይቶ ማወቅ ጥሩ። ከዛ እግር ኳሳቸው ዘፈንና እግር ኳስ እግር ኳስ እንኳን እናንተ አንድ ነን። እኔን ከገኔ ጋር አስተዋውቀ ሂጂና ልብ ቅርስ ስጪው ወይ ልብ ቅርስ ወይ አበባ ስጪው። ትራስን ፎሎ አድርጋት። በጣም ምገርም ኤርትራዊ ናት። ትራሰየ አይ አስተዋውቀኝ ከገኔ ጋር አስተዋውቀኝ። ትራስ ፋሚሊ ነች። እንዴት አድርጌ ያስገባት? ሂጂና አበባ ስጪ ፎሎ ያደርግሻል። በጣም ጥሩ ሰው ናት። ያስገባት ነበርና ገኔ ወይ ትራስ በጣም ነው የምታከብርህ፣ በጣም የምትወድ እና ስመጣ በእናትህ አንተ ጋር ትምጣና አንድ ቁጥር ጻፍልህ። ትራስ ፎሎ አድርጋት በእናትህ። ፎሎ ባካረ ፎሎ አድርጋኛለች። እግዚአብሔር ያክብርልኝ። እኔ እናት ያው እምዬ ጥሩ ጎረቤታችን ናት። ያው ኢትዮጵያዊ ናት ግን ጥሩ ጎረቤታችን ቴቴቲ አሎ እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አመሰግናለሁ። ተቀበል በለው እያሉ ነው። ትንሽ ታፕ ይደረግ። ኧረ ተው፣ እኔ ዛሬ መቀበል ሞራል የለኝም በለው። ኧረ ገኔ ጋማ መጀመሪያ ጨዋታ ነው፣ ከዛ ተቀበል ነው። ዛሬ አንተም ትጨፈጨፋለህ። ዛሬ ፈርተህ ነው ማለት ነው። እኔ አልጨፋጨፍም። ኧረ በጣም አሪፍ ነው፣ በጣም አሪፍ ነው።